ኢትዮጵያ ማለት ይሄ አንድ somebody የጻፈው መጽሐፍ አይደለም ይሄ ናሬሽኑን ትክክል አይደለም ግን አስተውለ ከሆነ የጥበብ ሰዎች ነን ብለው የሚያስቡ በኢትዮጵያ ስም የሚዘጋጁ መድረኮች ላይ እውነት ኢትዮጵያን እናገኛታለን ወይ ተባረኪ እናገኛታለን ነው እውነት እንደዛ ነው የሚያስቡት ወይስ ይተውት ወይ ኢትዮጵያ ሚለውን ይተውትና ሌላ ዝም ብለው ሌላ ብራንድ ተጠቅመው ያካሄዱ መድረኩ ኢትዮጵያ እስካሉ ድረስ ግን ከነሱ ሰፈር እነሱ ከሚያውቁት ነገር ውጪ ነች ኢትዮጵያ በጣም ሰፊ አልተገናኙም ገብተዋል ግን እነኚህ ተወካይ ራሳቸውን አድርገዋል በጥበቡ ውስጥ ይዘነዋል እኛን እናከፋፍለው እና እንዲ ነው ብለው ይነግራል ኢትዮጵያዊነትን እሱ ፍሬም ሊያረግልህ ይፈልጋል ኢትዮጵያ ነኝ አንተ ነህ ኑሬ ያገኘሁት ነው የተሰጠኝ አይደለም ሆኜ ዳሲት ከዛ እሱ በሚፈልገው ሌቭል እሱ በፈለገው ዲቪዥን አልጫወት ስትለው ይሄ አሁን ምንለው ብራንድ ይሰጣል ታንክ ዩ አንዳንዱ ደግሞ ኢትዮጵያን ለማዳን እየዞረ ያለቅሳል የቱ ኢትዮጵያን አልቃሽ አይደለም የሚያስፈልገው ሙሽራ አውራጅ አይደለም የሚያስፈልጋት ለኢትዮጵያ አዲስ ሐሳብ ያለው አሻጋሪ የሆነ ሐሳብ ያለው ማሸነፍ የሚችል የሚጠቅም ፈጠራ ገብቷል ከዛ ውጪ የማይገባ በቃ በማይገባው አያገባው ይሄ የኔ ሙያ አይደለም እስኪ በዚህ ዙሪያ እንትና አለ እከሌ የሚባል ባለሙያ አለ እሱ ማብራሪያ ይስጥበት ብሎ ልቡን አስፍቶ ከኔ የሚቀድም ሰው አለ ብሎ የሚያስብ በጣም ተለቅ ያለ ይገዝፈ እንጂ ምንም ያው የጀግና ዘር አይደለም ብዙ ያማራ ጽንፈኛ ብሔርተኞች እኩልነትን አይቀበሉም ይጸየፉታል የበላይ ነን የሚል አመለካከት አለባቸው ሊካድ አይችልም ሁሉ ጊዜ ባይናችን የምናየው ነው የበላይነት የትምክህት አመለካከት አላቸው ነው ይሄንን መተው አለባቸው እኩልነት እኔም ከሌላው ኢትዮጵያዊ ጋር እኩል ነኝ የሚል ነገር ማሰብ አለበት እኔ ብቻ አይደለም የኔም ቋንቋ ከሌላው የኢትዮጵያዊ ቋንቋ ጋር እኩል ነው ማለት አለባቸው አማርኛን እንደተለየ ነገር ማየት ነው አማርኛማ እንዴት አይነቅ ነው እንደዛ ብሎ ነገር የለም አማርኛም ኦሮሞኛም ሶማሌኛም አፋርኛም ከምባትኛም እኩል እንደሆነ ማን ሌሎችም መተው እንደ ህዝብ ቁጥር ብዛታቸው በተለያዩ ሪፎርሞች በመኖች ሌሎችም ቋንቋዎች መምጣት እንዳለባቸው መቀበል አለበት ይህ ዘመናዊ አመለካከት ማለት ይሄ ነው ሰዎችን ራስ ገዝነት ማክበር ማለት ይሄ ነው እና እንትን ነው የዲሞክራሲ መርህ ማለት ይሄ ነው አካታችነት ማለት ይሄ ነው አንተ የተለያዩ የፌደራል ተቋማትን ብቻህን ይዘህ እንዴት ነው ፍርድ ሚኒስቴር ተመልከቱት እስቲ ኦልሞስት አማርኛ ተናጋሪ ብቻ ነው ያለው ለምን ይሆናል ለምንድነው ሌሎች መተው የፌደራል ተቋማት ውስጥ በደንብ መግባት የማይችሉት ገና ለገና የሆኑ ማህበረሰቦች አዲስ አበባ ሲመጡ ወረሩን መጡብን እነዚህ መጡብን ሊቀሙን ምናምን እንደዚህ አይነት አመለካከቶችን ብሔርተኞቹ እንትን ይያሉ ሁሉ ጊዜ ሰው እኩልነትን አካታችነትን መቀበል አለበት አገሪቱ ያልተስተካከለ ብዙ ነገር አላት ነገ መምጣት አለበት ጋምቤላው መምጣት አለበት አዲስ አበባ ላይ መጥቶ እሱም ፖለቲካው ላይ ተሳታፊ ሊሆን ይገባል ከምባታው ተሳታፊ ሶማሌው ገብቶ ተሳታፊ ሊሆን ይገባል ሌላው ተሳታፊ መሆን ይገባል ለምንድን የሌሎችን ተሳትፎ በጦርነት ደረጃ እንኳን ምን ያክል እንደሚያበሳጫቸው ማየት ይቻላል በተለያየ ጊዜ የሚያደርጓቸውን ካየ ማለት አካታችነትን የመጥላት ሌሎች ኢትዮጵያውያን መምጣታቸውን የመጥላት ለምን ከብሔራዊ እርቅ የታሪክ ክለሳ ሊቀር እንደማይችል መረዳት አለባቸው ይሄ መቀበል ነው የትም ሀገር ላይ ያልተስተካከሉ የታሪክ ትርክቶች ሳይስተካከሉ ሰላም አይገኝም አሜሪካ ላይ ሰላም ያገኙት በፊት ጨቋኝ ስርዓት የነበረ መሆኑን አምነው በጥቁሮች ላይ ይደረግ የነበረውን ችግር አምነው የታሪካቸው አካል አድርገው በፊልም እየሰሩ እስካሁን ድረስ በሆሊውድ በምን እየሰሩ ያንን እንትን አድርገው ነው ያ ማለት የታሪክ ክለሳ ማለት ይሄው ነው በፊት አልነበረም ይሄንን ነገር በፊት ያልነበረውን ነገር ይሄንን አሳምነው ምን ብለው ክለሳ ያደርጋሉ ኢትዮጵያ ላይ ደግሞ እንዴት ታሪካችን ይከለሳል በፍጹም ሞቼ ይገኛሉ መመለስ አለበት ታሪካችን ተበላሽቷል አሁን በትምህርት ቤት እየተሰጠ ያለው የታሪክ ትምህርት ትክክል አይደለም አይቀርልህም የታሪክ ክለሳ አይቀርም ጭቆና ባለፈበት ሀገር ላይ ታሪክ ሳይከለስ አይቀርም ሪኮንስትራክት ይደረጋል ታሪክ ዲኮንስትራክት ይደረጋል መጀመሪያ እንዲፈርስ ይደረጋል ከዛ በኋላ ሪኮንስትራክት ይደረጋል ይሄ ጤናማ የሆነ የየትኛውም የመብት ትግል ያለበት ሀገር ላይ ጤናማ የሆነ ሂደት ነው ይሄን ሂደት ልታስቀሩት አትችሉም ለማራ ብሔርተኞች ነው መመከረው ይሄንን ሂደት ልታስቀሩት አትችሉም ሰበቃ ልትፈጥሩ ትችላላችሁ ፍጭት
ቀውስ ግርግር ልትፈጥሩ ትችሉ ይሆናል እንጂ ይህንን ሂደት ማስቀረት አይቻልም። አሁን ኢንፍሉዌንሰር ኩሉ በዝቷል ሰው። ድሮ አንድ ኢትዮጵያ ሬዲዮ ቴሌቪዥን ከዛ በኋላ ትምህርት ቤት ትሄዳለህ፣ አንድ የታሪክ አስተማሪ ነው ያለ እሱ የነገረን ትሰማለህ። አጼ ቴዎድሮስ፣ አጼ ምኒልክ ጀግና፣ አጼ ዮሐንስ ጀግና ምን በቃ ያንን ጠጥተህ ትወጣለህ። አሁን ያ አይደለም አሁን ያለው ትውልድ ይህንን አይቀበልም። የራሱ ልሂቃን አሉት፣ የራሱ የታሪክ ምሁራን አሉት፣ የራሱ አስተማሪዎች አሉት። ይሄን ሁላ ነገር ወደድክም ጠላህም ይሄን እውነታ መቀበል አለበት። እንደ ድሮ ከአንድ ማዕከል ሁሉም ነገር ሊዘወር የሚችልበት ነገር አልፏል። አሁን እንኳን በዶክተር አብይ ጊዜ ብዙ ነገር በአንድ አቅጣጫ ለመዘወር ተሞክሮ አገሪቷ ምን አይነት ቀውስ ውስጥ እንደገባች አየነው። ብዙ መሬቶችን ሌሎች ክልሎች ውስጥ ያሉ መሬቶችን ጨምር የኛ ነው የሚል እንቅስቃሴ ያነሳሉ። አሁን ሰሞኑን የሆነ ያየሁት ቪዲዮ ላይ ናዝሬት፣ ደብረ ዘይት ምናምን የሚባል ቢሾፍቱ ምናምን የሚባል የለም የኛ ነው መጽሐፍ ቅዱስም ላይ ጭምር ተጠቅሷል የሚል አንድ የፋኖ መሪ አይቼ ነበር። እንደዚህ አይነት ቪዲዮዎች አሉ። ናዝሬት የኛ ነው፣ ደብረ ዘይት የኛ ናት። ሌላው ቀርቶ በስማቸውን እንኳን አዲስ ስማቸውን እንኳን ለመቀበል እንትን ለማለት እንትን አይሉ። አስተውላችሁ ከሆነ አርሲ አይሉም፣ ለምሳሌ አሩሲ ይላሉ። የቀድሞ ስሙን በሆነ መልኩ እንደዚህ አይነት የቀድሞ ስሞችን የመጠቀም ፍላጎት አላቸው። ናዝሬት፣ ደብረ ዘይት ይላሉ እንጂ ቢሾፍቱ፣ አዳማ ለማለት ፍላጎት አያሳዩም። አዲስ አበባ የኛ ናት ይላሉ። ፍቼ ሰላሌ የኛ ናት የሚል እንቅስቃሴ አለ። ወለጋ የኛ ናት ይላሉ እነ ሻለቃ ዳዊት ወልደ ጊዮርጊስ። መተከል የኛ ነው የሚል በሰፊው የሚያራምዱት አቋም ነው። ወልቃይትና ጠገዴ የኛ ነው የሚለው እስከ ጦርነት ድረስ ደርሷል። ሌሎችም የዱሮ ጋሪሰን ታውኖች ይሄ በተለያዩ ጊዜ በአጼዎቹ ዘመን የተመሰረቱ አሁን ሌሎች ክልሎች ውስጥ ያሉ ከተሞችን ኦልሞስት እንትን የማድረግ ነገር አለ። ሐረር ላይ እንኳን እንትን ተብሏል። ሐረርኛ ርስት ምናምን የሚሉላ ዘፈን አይቼ በጣም ነው ገርሞኝ። የአማራ ብሔርተኛ የዘፈነው ዘፈን ግርም ነው የሚለው። ሐረር ድረስ ሄደው ምስራቁ ድረስ ሄደው ርስቴ ነው የኔ ነው እስከ ማለት ድረስ ይደርሳሉ። እና ሁሉንም ነገር ከርስት ጋር እንትኔ ማለት የማመሳሰል የማያያዝ ነገር ሲሪየስ ችግር ይታይባቸዋል። ይሄም ሌሎች ክልሎች እነሱን የአማራ ብሔርተኝነትን እንደ ጠላት እንዲያዩት ያደርጋል። ይሄ በጣም ሲሪየስ የሆነ ችግር ይፈጥራል ስለማይታወቃቸው ነው እንጂ። ደካማ ጎን ስምንተኛው ደካማ ጎን የጨቋኝ ትርክቶችን መደገፍ ነው። ይሄ ደግሞ ይሄ አይዲዮሎጂካል አጋርነትን በተመለከተ ማለት ነው። የጨቋኝ ትርክት ደጋፊነትና ጭቆና ካጅነት ማለት የህዝቦችን ህመም ማጣጣል። የጣሊያን ተረት ነው እንጂ አልተጨቆናችሁም፣ ውሸታችሁ ነው። ቋንቋችን፣ ማንነታችን፣ ባህላችን ተጨቆነ የምትሉት ዝም ብላችሁ ስትፎግሩ ነው። የቅኝ ግዛት ተረት ሰምታችሁ ነው ይሏል። ውሸት ነው። አኖሌ ምናምን ብሎ ነገር የለም። የጥላቻ ሐውልት ነው፣ መፍረስ አለበት፣ ተረት ነው ይሏል። አያከብሩልህም። ያ ብቻ አይደለም፣ የቋንቋ አፈናዎችን እንኳን እውቅና አይሰጡም። የጨቋኞችን ምግባር ለአንድነት ሲባል በሚል ጀስቲፋይ ሲያደርጉት ታያለህ። እንዲህ ምኒልክ እኮ እንዲያደርጉት ለአንድነት ነው፣ ቴዎድሮስ እንዲህ ነው ለአንድነት ነው በሚል በጣም የደረሱ አሰቃቂ በደሎችን ሰዎች መሬታቸው ተገፎ፣ ማንነታቸው ተገፎ፣ ኦልሞስት ራስ ገዝነታቸው ተነጥቆ እንደ ባሪያ እየተሸጡ የተኖረበትን ዘመን ሙሉ በሙሉ መካድና ውሸታችሁን ነው ማለት ነገር ይኖራል። የጨቋኞቹን ተግባር ራሱ ትክክል ነው፣ እንደው ምኒልክ መተው ምን ነው ዛሬ ባስተዳደሩን እስከ ማለት ድረስ በግልጽ ሁኔታ የሌሎችን ህመም የመካድ የማስተባበል ሂደቶች ይታያሉ ማለት ነው። ከዛ ውጭ ስርዓቱ ያደረሰበት በደል ሲነገር ህዝቡ እንዳደረሰው በደል አድርጎ ተረድቶ ጥቂት ጽንፈኞች የመኖራቸው እውነታ እንዳለ ሆኖ ለምሳሌ ሰዎች ተጨቆነናል፣ ባህላችን ተጨቆኗል ሲሉ የአማራ ህዝብ ጨቆኖናል ማለታቸው አይደለም። ሰባቸው ከላይ ቤጃዎችን፣ አገዎችን፣ ቅማንቶችን፣ ትግሬዎችን፣ አጋሜን፣ ሐማስንን በሂደት እንደውም ኦሮሞችን ያካተተ እነዚህን ሁሉ የሰበሰበ በአማርኛ ተናጋሪነታቸው ያመጣ እንጂ በደም ጥራት ላይ የተመሰረተ ልክ አሁን የአማራ የኦሮሞ የትግሬ ደማችን ቆጥረን በደም ጥራት ላይ ተመሰረተንን እንደሚሉት በደም ጥራት ላይ ተመስርቶ ከጎሳነት ወደ ትልቅ ጎሳነት አማርኛ የሚባለውን ቋንቋ በጎሳነት አሳድጎ ያመጣ የሚባል ነገር የለም። አማርኛ ተናጋሪ የሆነ ራሱን በአማርኛ ተናጋሪነቱ አማራ አርጎ የሚያይ ሰው ካለ እሱ መብቱ ነው አለ። አማርኛ ተናጋሪ ማህበረሰብ አለ እዚህ ሀገር ላይ ክልል ተበጅቶለታል ያለው። ግን ባክግራውንዱ ምንድነው ነው የዚህ የኔ ውይይት ይሄ ላይ ነው የሚያመለክተው። ከዛ ጋር ያይዞ ደግሞ የሚያስቀምጠው ነገር በዚህ የተነሳ አማርኛ በመሰረቱ የአንድ ጎሳ ቋንቋ ሳይሆን የተለያዩ
ጎሳዎች እርስ በርስ እንዲግባቡ አማርኛ የተሰኘውን ወይም የተባለውን ቋንቋ እንውሰድ ወይም እንመልከት። ይህ ቋንቋ በመሰረቱ የአንድ ብሔረሰብ ወይም የህዝብ ቋንቋ አይደለም። ይህ ቋንቋ ከግዕዝ፣ ከዕብራይስጥ፣ ከአረብኛና ከተቀሩት የሀገሪቱ ልዩ ልዩ ብሔረሰቦች ቋንቋ የተቀመረ ሲሆን በየጊዜው ከየብሔረሰቡ የተወለዱና ለስልጣን የታደሉ ወይም ስልጣን የያዙ ነገስታት የሚጠቀሙበት የቤተ መንግስት ቋንቋ ነው። የአንድ ብሔረሰብ ቋንቋ አይደለም። ይህ ቋንቋ በዚህ ምክንያት በአጭር ጊዜ ውስጥ አድጎና በልጽጎ የኢትዮጵያውያን የጋራ ቋንቋ ኦሮሞ ነኝ ማለት አማራ አይደለሁም ማለት አይደለም። አማራ ነኝ ማለት ትግሬ አይደለሁም ማለት አይደለም። አማራ ሲል ሃራ አዲስ ሃም ለምን አዲስን ጨመርክበት? ምክንያቱም መጽሐፍ ቅዱስን ሐዲስ ኪዳን ተቀበልኩ። የነን ክርስቲያን ዘንድ ሃም ነኝ ግን አዲስ ሃም ነኝ። ተሶ ምንም ማለት አይደለም። እና አማራ የሚያደርገው አዲስ ከመሆኑ ከአማራ መሆኑ ሃይማኖት አበው ክርስትናን መቀበል ይሄ አይዲዮሎጂ ነው፣ ኃይለኛ ነው። ማርክሲዝም እንደተቀበሉት ምሳሌ ሰጠሁት በዚህ እኪ በእኔ ለምሳሌ አሁን የሚደረገውን ሳይ አማራ የሚባል ጎሳ የለም አልኩኝ ከመለስ ጋር ስንከራከር። ልክ ነው። አሁን አማራ የለም ብለሃል ብሎ ማንም ዱርዬ ይሰድበኛል። እኔ እግዚአብሔር ታን ስድቡ አንዳንዶቹ መቼ ነው የምትሞተው ይሉኛል። ያልኩትን ነገር አማራ የሚባል ጎሳ የለም ያልኩትን ለምን ጽፌዋለሁ፣ በደንብ ማስረጃ አቅርቤ ጽፌዋለሁ። ለምን አንብበው ማስረጃ ይዘው የሚከራከሩበት ሌላ ነጥብ መረጃ ካላቸው ያንን አውጥተው የኔን ፉርሽ ማድረግ ይችላሉ። አያደርጉም። ብቻዬን መምጣት መሳደብ በስድብ መጀመሪያ አማራው አማራ ነህ ሲባል አሁን ነው አማራ የሆነው በነገራችን ላይ እየሆነ ያለው እንጂ በፊት አልነበረም። ፕሮፌሰር መስፍን አማራ የለም አሉ ብሎ የሚገርመው ሰው አለ። በጣም የሚገርመው የሚናደድ ሁሉ ሰው አለ። ምን ጥያቄ ያለው ይሄ? እኔ አማራ ነህ የተባሉ አማራ ነህ ማለት ክርስቲያን ነህ ማለት ነው። የእናንተ እስላምና አማራ ነህ ማለት የሃይማኖት ልዩነት ነው እንጂ አማራ የህዝብ ዘር መገለጫ ሆኖ አያውቅም። እኔ ዛሬ ከ30 ዓመት በኋላ ዛሬ ጎጃም ውስጥ ያለ አንድ እስልምና ሃይማኖት ተከታይ አማራ ነህ ብትለው ኮምፎርታብል ይሆናል ብዬ አላስብም ዛሬ ራሱ። ምክንያቱም አማራ የሚለውን ቃል ክርስቲያን አድርጎ ስለሚያየው ማለት ነው። አሁን ተገዶ እስላም አማራ ነህ መባል የጀመረው ስቲል ፋኒ። እስላም አማራ ነህ ሲባል አሁንም ፋኒ መስለኝና ሲተካ አማራ ተብሎ ሲተካ መጨረሻ ላይ ኮርነር ሲሆን እንዴ ምን ብለው ኮርነር የሚገቡ ለምንድን ነው ብሎ ሲጠይቅ አማራ ስለሆንክ ነው ሲባል ያኔ ነው እንዴ ብሎ አማራ መሆን ይጀምራል። እና ሁላችንም ዞሮ ስንል ተለጥፎብን ያገኘነው አይደንቲቲ ነው እንጂ አማራ ሆነን አይደለም ያደግነው የተነገረን ይሄ አይደለም። እና በዘመነ መሳፍንት አማራ የሚባል በንግስና የሚጠራ ሰው አልነበረም ማለት ነው። አይ አማራ የሚባል በፍጹም የለም። ጎጃሜ ነው፣ በገምዱ በምድሬ ነው፣ ሸዋ ነው። ሸዋ ደግሞ በውስጡ ብዙ ታሉ ይፋቴ ያለ መርአቤቴ ያለ ሁሉ አለ። በየእንትኑ ነው የሚጠራው። ምክንያቱም የጎጃም ህዝብ አማራ አይደለም ማለት በዘሩ ከቆጠር አማራ አይደለም፣ የአገው ህዝብ ነው። የበጌምድር ህዝብ አማራ አይደለም፣ የበጌው ህዝብ የአገው ህዝብ ነው። ይሄ አማራ የሚለው ነገር የለም። አማራ የሚባል ነገር እኔ እንደማውቀው ጎጃሜ ያለ ጎጃሜ ጋርም ስንሄድ ዳሞት ያለ
ይበጣጠሳል። ወሎም ብንገባ እንደዚያው ነው። አማራ የሚባል